ክቡራትና ክቡራን እንደምን ቆያችሁ? ይህ ከባኮስ ሚዲያ የሚተላለፍላችሁ ፕሮግራማችን ነው። ለዛሬ እንደ ወትሯችን የመረጥነው ርዕስ የሰንበት ትምህርት ቤት መነሻው ትዝታው ነው የወደፊት ፈተናዎቹ በሚል ጉዳይ ከጠበቃና ሕግ አማካሪ አንተነህ በላይ ጋር ወይም ስሜ ጋር እንወያያለን። መልካም ጊዜ ይሁንላችሁ። እንኳን ደህና መጣ። እንኳን ደህና ቆየ። አመሰግናለሁ። እንግዲህ ከዚህ በፊት እንደምናደርገው ዛሬ የምናነሳው በድሬዳዋ ሀገረ ስብከት የሳባ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ሰንበት ትምህርት ቤት ወይም የፍራይም ዳሞ ሰንበት ትምህርት ቤት ጋር በተያያዙ ያሉትን ትዝታዎቻችንን እንዴት እንዳለፉ እና ወደፊትና አሁን ላይ ያለው ጉዳዮችን እንተነትናለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። አሜን። በአጠቃላይ እስቲ ስለመነሻው ስለ ሰንበት ትምህርት ቤት ትዝታዎቻችን ምን ማለት ትችላለህ? በጣም ደስ በሚል ሁኔታ ነው ይሄን ነገር የምናገረው። እንግዲህ ሰንበት ትምህርት ቤት በምንጀምርበት ጊዜ እኔም አንተም በሳባ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ስንጀምር በጣም ህፃናቶች ነን። ነፍስ ስናውቅ የጀመርን ጊዜ ነው። በዛም ጊዜ እንግዲህ ሰንበት ትምህርት ቤት በምንጀምርበት ጊዜ የተደራጀ አመራር፣ የተደራጀ አሰራር እንዳልነበረ ትዝ ይለኛል። ያንም ያወቁት አሁን ሲደራጅ ነው። የተደራጀ ነገር መኖሩ ሳይ ነው እንጂ እኔ በወቅቱ ጥሩ ነገር እንደነበረ ነው የማስበው እና መሬት ላይ ተቀምጠን ስንማር፣ መዝሙር ስንዘምር፣ ድራማዎች ስንሰራ ከአባቶች ከዲያቆናት ከካህናት ጋር እየተላላቀን ስንኖር ደስ የሚል አገልግሎት ያሳለፍንበት ጊዜ ነበር። በጣም ጥሩ። እንግዲህ ለእኛ ዛሬ እዚህ ለደረስንበት ህይወት በወቅቱ የነበሩ ወንድሞቻችንን እንግዲህ በዚህ አጋጣሚ ሳንጠራ ሳናመሰግን ብናልፍ መቼም በጣም ነው የሚጸጽተንና እንደምታስታውሰው በዕብራውያን የሐዋርያ ቅዱስ ጳውሎስ መልእክት ምዕራፍ 13 ቁጥር 7 ላይ የእግዚአብሔር ቃል ያስተማሯችሁን ዋኖቻችሁን አስቡ ስለተባለ መቼም በዛን ጊዜ የጠሩን ሰዎች እስቲ ለማስታወስ ትችላለህ? የሚያገለግሉን ያስተምሩን የነበሩ ለዛሬ እንዲህ አይነት ቅርጽ ይዘን እንድናድግ በእጃቸው ጠርተው በአፋቸው መግበው ቃሉን ነግረው ያስተማሩን ሰዎች አሉና እነሱን እንደው በዚህ አጋጣሚ ብናመሰግናቸው ብዬ ነው። በቃ ልክ ሰንበት ቤት ተማሪ ነበርኩኝ ብዬ ሳስብ ፊት ለፊት የሚመጡ የመጀመሪያ መምህራኖቻችን ሰለሞን፣ ታሪኩ፣ አዜባ በጁ። ሰለሞንና አዜባ በጁ አሜሪካ ነው የሚሉት። ታሪኩ ስንታየው ዘለቀም በጣም እንግዲህ እነዚህ ሰዎች ስማቸው በጣም እንግዲህ አይናችንን ስንገልጥ እግዚአብሔርን ስናይ እግዚአብሔር እንድናይ ያደረጉ ሰዎች መካከል በዛ እንደዚህ ሁለት እግር ጫማ የተቀደደ ሱሪ ባዶ እግር አመዳም ሆነን ከሰፈር ከኳስ ተነስተን እንገባበት ጊዜ ላይ እንደ እናት እንደ አባት ቁጭ አድርገው ያስተማሩ ሰዎች ናቸውና ዛሬ ላይ ሁላችሁም ባላችሁበት እግዚአብሔር ዋጋችሁን ይክፈላችሁ፣ ቤተሰቦቻችሁን ይባርክላችሁ እንላለን። በተለይ ግን በተለይ የማመሰግናችሁ ደግሞ በዛን ጊዜ ከነበሩ ሰዎች መካከል እንግዲህ ታሪኩ ይሽጥላል ማለት ግርማ ይሽጥላ ታሪኩ ግርማ ብቻ ያባት ስም ይጠፋ ላይ ቆየ ነው። በዛን ጊዜ ልጅነት የነበረ ነው። ታሪክ በጣም በተለይ በአሁኑ ሰዓት ያጣነውን ህፃናትን የመጽሐፍ ቅዱስን ታሪክ በጣም በሚመስል ለምሳሌ ሶምሶንን እንዴት ነው የምታስበው? ሶምሶንን እንዲህ ሲያስተምረን ጸጉሩ የወረደ ናዝራዊ የሆነ ናዝራዊ የምትለው እንዳጠፋብን ናዝሬት በምትለው ጋር እያገናኘ ናዝራዊው ሳምሶን በሚለው ያቀራረበን ጡንቻውን የሰውነቱን በቃ ደሊላ መታ ሶምሶን ወይ ፍልስጤማውያን መጡ ሲብል ጸጉሩን እንደዚህ አድርጎ በተስጠስ አድርጎ ተነሳ እያለ ሲነግር የታሰረው ገመድ እኛም አብረን ከሱ ጋር እንደዚህ እያለ በድምጸት ነው የሚለው እኮ እንደዚህ ሲናገር እንደ ስብከት ምናምን ነገር ሳይሆን በድምጽ በቃ እንደ አክቲንግ ያለበት ነው። የዳዊትና የጎልያድ ይሄን ያክል ነው። ዳዊት ደግሞ እቺን የምታክል ነበረች። ወንጭፉ እንደዚህ አድርጎ ከዛ ከባሮ ሲል እኛ አብረን ከሱ ጋር ወጭ እስካሁን ድረስ እኔም ዛሬም አንተም ሁላችንም የተማርን ሰዎች ለህፃናት በዛ መልክ እያስተማርን ያደግንበት ነውና እነዚህ ሰዎች በጣም አመስገን ፈልጋለሁ። አዜባ በጁ ደግሞ እንደ እህት የመጀመሪያ ሴት መምህራችን መጀመሪያ ደብረ ሰላም ነበረች። ትንሽ ተቸግረን ነበር እኮ አዜብን ማስቸገር ራሱ ታሪኩን ለምደን የሆነ ሲቀየርብን ለምን ምናምን የሚባል ጥያቄ አስቸገርናት። የወጣን የጠፋ ውሃ ብለን ወጥተን በዛው ታስታውሳለህ? ውሃ ብለን ስንወጣ ስናስቸግር ውሃ መጡልን በባልዲ ቁጭ አለ በቀላስ እየገባን
ከዛ ደግሞ ስንጠጣ ሽንታችን መጣ ማለት ጀመረ። እና አዝዬ በዛ አጋጣሚ ያን ጊዜ ባለማወቅ ያጠፋነው ጥፋት ይቅርታ እንጠይቃለን። ሰዎች ለመርናት ከዛ በኋላ ብዙ ትምህርት እንትን እኛ ለምን ታሪኩ ከኛ በመነሳቱ ትንሽ ቅሬታ አድሮብን ስለነበረ ብቻ ነው እንጂ ያ ነው። በጣም ጥሩ ጊዜ ነው። እዚህ ጋር አንድ ነገር ጨምረን ልታነሳ የምፈልገው በወቅቱ የነበረው የማህበራዊ ጥንካሬ፣ የእርስ በርስ ጥንካሬ አሁን ካለው ጋር በተያያዘ ትምህርት በሚመልኩ ማንሳት ብንችል ጥሩ ነው ብዬ አስባለሁ። እንግዲህ በወቅቱ የነበረው ማህበራዊ ሁኔታችን በጣም ጥብቅ ነው። ስለ ምንድን ነው የኔና አንተ ቤተሰቦችም የተሳሰሩ ናቸው። እኔና አንተ ጓደኛ ነን፣ ለባልኩ ይጠይቃሉ። የኔና አንተ ቤተሰቦች፣ የቴዲና የእንትና ቤተሰቦች፣ ሌሎችም ልክ እንደዚሁ ቤተሰቦቻቸው ለቤተሰቦቻቸው ቤተሰባዊነት ነበረው። ሰንበት ትምህርት ቤቱ ቤተሰባዊነት ነበረው። በሀዘንም በደስታም በጣም ግንባር ቀደም ነን። ሀዘን ሲባል ሰንበት ትምህርት ቤት የሚጀምረው ምን እሱን ትላለህ፣ ቀለም ለመቀባት ለባል ዞሮ መነጻ ነው የሚቀባው ሁሉም። ዛሬ አንተ ቤት ከተቀባ ያኛው ቤት እዚህ በቃ ምናምን ነገር እየተባለ ደስ ብሎን እንዴት በቃ ተሰብስበን እየተጫወትን ደስ ብሎ ነበር። እንደዚህ በየቤቱ እየሄድን የተዘመረ እኔ ስማቸው እዚህ ጋር በጣም ማህበራዊ ህይወት በጣም ለወንጌል መስፋፋት ትልቅ ጥቅም እንዳለው አምናለሁ። አገልጋዮች በውጪ ባለው ህይወታቸው ላይ በጣም ጠንካሮች ከሆኑ እነሱንም እያዩ ለሰዎችን መልካም ስራቸው ማለት የተባለው አይተው እግዚአብሔር እንዲያመሰግኑ ብርሃናቸው በሰው ፊት ይብራ እንደተባለው በቤተክርስቲያን ውስጥ የነበረን አንድነትና ፍቅር ድጋሚ ውጭ ከወጣን በኋላ ያለው ነገር በጣም ጥሩ ነው። አሁን ያሉት ወንድሞቻችን እንደሚከተሉት ብዬ የማስበው ለምሳሌ እኔ ስማቸው ሁሉ ጊዜ የማረሰው ሀዘን በደረሰበት ጊዜ እኔ ታውቃለህ ሁላችሁም ዲያቆን ቴዎድሮስ እና አባይነህ እና ቢኒያም ሌሎችም እህቶቻችን በነበሩ ጊዜ አባቴ ሲሞት በትምህርት ማዘር ደግሞ ስትሞት በስራ ምክንያት እዚህ አልነበርኩኝም እና ሁለቱንም አፈር ለማልበስ አልደረስኩኝም እና በዛን ጊዜ ሰንበት ተማሪዎች ተሰብስባችሁ ሰፈር ስንቀይር እድሩ ከኛ ጋር አብሮ ስላልመጣ እድር አልነበረንም ነበር። ስለዚህ ሬሳ ከማጠብ ጀምሮ ከማስተዛዘን የቀብር ስርዓቱን ምንም ሳይጎደል እንደማንኛውም እድር እንዳለው ሰው አስተባብራችሁ በጣም ስሜት በሚነካ መንገድ ወንድሜ ብቻውን ነበር ታውቃለህ ያን ጊዜና ያን ሁሉ ሴፍ ያደረገው በጣም ያቀናጁት ሰንበት ተማሪዎች ናቸው። እናስበው ከደስታ ይልቅ በሀዘን ጊዜ የደረሱ ሰዎች እኛውን ለሰንበት ትምህርት ቤት ወንድሞች እናቶቻችን መክፈል የሚገባኝ ማንኛውም ነገር መክፈል አንተም እንደዛው በደስታ ጊዜ በሰርግ ጊዜ እንደተደረገ እናውቃለንና ይሄ ጉዳይ አሁን በጣም ቅዝቅዝ እያለ መጥቷል። ግን ይሄ በጣም ቅድም እንደሚያልኩት ቤዚክ ነገር ቤተሰቦቻችን በደንብ የተዋወቁ ናቸው። በጣም ከኛ አልፎ እነሱ ቤተሰቦች አድርገናቸዋል ማለት ነው። ስለዚህ ቤተክርስቲያን ወይም ሰንበት ተማሪ በመሆናችን በውጭ ህይወታችን ላይ ያሳየነው መልካም ተጽዕኖ በጎ ተጽዕኖ ነውና ይሄኛውን መቀጠል መቻል አለበት። ታስታውስ እንደሆነ ብዙ ጊዜ ከኛ ውጪ እናቶቻችን ይገናኙ ነበር። አፍሳውቀናቸው ነው እኮ በጣም እኛው ራሳችን ለምሳሌ እኔ እናንተ ቀረም ነው ቆራው የት ተሰባል እነሱ ቤትን ይላሉ። በቃ ቤትክ ነው እነቴ ቤትን ይላሉ። እናንተ መጣችሁ እንደዛ ነውና ያ በጣም ትልቅ ነገር ነው። በጣም ይሄንን ነገር ማስፋት ይፈልጋል ብዬ አስባለሁና ሌላው አብረን ከዚህ ጋር ጎን ለጎን የምናነሳው እስቲ ትንሽ ንጽጽር እናድርግ። አሁን ካለው የሰንበት ትምህርት ቤት አገልግሎት ጋር ቀድሞ የነበረው አገልግሎት ሂደትና አሁን ያለው ምን ይመስላል ታስባለህ? እንደ በሁለት መልኩ ነው እስቲ አሁን በቤተሰባዊ ማለት ክርስትናን በህይወት እና በእውቀትና ህይወት ሁለቱ ሲደመር በእኛ ጊዜ ብዙ ታሪኩ ቀደም እንደተናገርከው ታሪኮችን እንማራለን፣ መዝሙራት እንዘምራለን፣ እንዲሁም ደግሞ ኪነጥበብ ላይ ብዙ ትኩረት እናደርጋለን። ብዙ የመጽሐፍ ቅዱስ ጥቅስን በቃላችን አናቅም ነበር፣ ግን ቃሉን ምን እንደሚል እናውቃለን። በተግባር በጣም ዲሲፕሊን ያለን ሰዎች ነን፣ በስነ ምግባር የምንመራ ሰዎች ነን። በዛ መልኩ ቤተሰቦቻችን አንድ አይነት ነን። ቤተክርስቲያንም ሰፈር ውስጥም ተመሳሳይ ባህሪ ነው ያለን፣ የተለየ ባህሪም አልነበረንም። ነገር ግን ትምህርቱ ኦርጋናይዝ አልነበረም። እኛ ስንማር ማለት አምስቱን አማስር ሚስጥራት እና ሰባቱን ሚስጥራት ቤተክርስቲያን እንማራለን፣ ታሪኮችን እንማራለን። ግን እንዲህ የተጠናከረ አሁን ባየሁት ሁኔታ አሁን በጣም አሪፍ ነው። አሁን ስርዓተ ትምህርት ተቀርጾ መጽሐፍ ተዘጋጅቶ መምህራን በቃ እንዴት መቼ እንደሚያልቅ አንድ ትምህርት ራሱ ክሬዲት አወሩ ተቀምጦለት ደስ የሚል ነገር በአሁኑ እያየን ያለ ነው ማለት ነው። ይሁንና ግን አሁን የሚጎለው ነገር አለ። የሚጎለው ነገር አለ። ምንድነው? አንደኛ የአባላት ቆይታ የለውም።
አባላት አጭር ጊዜ ነው። በቃ 3 ዓመት 4 ዓመት ነው አባላት የሚቆዩት። ከዛ በለጠ አባላት እየቆዩ አይደለም እንደተሸገሩ ነው የተረዳሁት። እኛ ጋር ጊዜ ግን ረጅም ጊዜ ነው የምንቆየው። በጣም ረጅም ጊዜ ነው የሚቆየው። ከኤሌመንተሪ እስከ ጋብቻ እዛው ነን እኮ። ኤሌመንተሪ የተማረ ብዙ ጊዜ በጋብቻ ነው ብዙዎች የሚወጡብን። ያው ነው 35 ዓመት ሲሞላቸው ወጡ እንጂ አሁን በአዲሱ ስርዓተ ትምህርት ተመልሰው ነበር ተብለው መጥተዋል እንጂ ማንም አይወጣም ነበር። የገባ አይወጣም። ምክንያቱም ትምህርቱና እዛ ፍቅራችን ማያስወጣ ነበር። ሌላ ወደኛም የለውም ማያስወጣ ስለነበር እንደዛ ነበረ። ስለዚህ አንደኛ በትምህርት በኩል ላይ ጥሩ ነገሮች አሉ። ግን ደግሞ እንደምታውቀው ሰንበት ትምህርት ቤት ነው የሚባለው እና ሰንበት ትምህርት ቤት የሚለው የሁለት ነገር ቅንብር ነው የሚሆነው። አንደኛው ሰንበት የሚለው እንግዲህ የሰንበት ጌታዋ የሰው ልጅ ነው ብሏል ጌታችን በማቴዎስ ወንጌል ምዕራፍ 12 ቁጥር 8 ላይ እና አሁን እንዳልከው ካሪኩለም ተቀርጿል። ስርዓተ ትምህርቱ አለ። አብዛኛው ሰው ቅዳሜና እሑድ በትምህርት ነው ጊዜውን የሚያሳልፈው። በጣም ጥሩ ነገር ነው። ቀድሞ ያልነበረ አሁን ያለ ነው። ግን አሁን ይሄ በጣም ቡስት በሚያደርግበት ጊዜ በጣም በሚጨምርበት ጊዜ ሰንበት የምትለዋል። ምክንያቱም ቤተክርስቲያን በህይወት ነው የምትገለጠው። በእውቀት ነው አንዱ፣ ግን በህይወት ሰንበት የምንለው ትህትና፣ ፍቅር፣ መከባበር፣ ስጋው ደግሞ መቀበል፣ ሰዓት የቤተክርስቲያንን ማክበር፣ ካህናትን ማክበር፣ ለታላቆቻችንን ለታናሾቻችንን መታዘዝን አርአያ መሆን ይፈልጋል። ለጥሩ ነገር አርአያ መሆን አለ። አሁን ላይ በትንሽ ክፍተት የምናየው አሁን ባለበት ደረጃ ላይ አሁን ያሉት ልሞቻችን ይሄ ነገር ትንሽ ይጎድል ይታይባቸዋል። ድምዳሜ አይደለም ግን ሀሳብ ነው። ሰንበት የሚለው ይሄ መንፈሳዊ ህይወት ላይ መከባበር ላይ መተጋገዝ ላይ አምርሮ አለመጣላት ላይ ለአገልግሎት ትልቅ ፍቅር ማሳየት በጣም የቀነሰበት ጊዜ ለምን መሰለህ? አሁን ምናልባት ይሄ አዲሱ ስርዓተ ትምህርት በሚዘጋጅበት ጊዜ መነሻ ያደረገው አንድ ችግር ከዚህ በፊት እኔ እናንተ የተማርንበት የትምህርት ልክ አይደለም ብቻ ሳይሆን ትኩረት የሚያደርጉት ድራማና መዝሙር ላይ ነው። ሰንበት ተማሪዎች ትምህርት ላይ ትኩረት ማድረግ አለባቸው በሚል ኢሚዲየትሊ እነዛን መዝሙርና ኪነጥበቡን አዳክመውታል። እነዚህ መዝሙርና ኪነጥበቡ ደግሞ ስራችን በህይወት አባላት እርስ በርስ የሚገናኙበትና የሚተዋወቁበት በቃ ራሱ ህይወቱን የምንገልጽበት የነበሩ እንትኖችን ሙሉ ለሙሉ በሚባል ደረጃ ደብዝዘዋል። ይሄ ደበዘዘበት ምክንያት ደግሞ ምንድነው? ትምህርት ይቅደም የሚለው እና ሚዛኑን ጠብቆ መሄድ እየተቻለ መዝሙሩም ሳይቀር ኪነጥበቡም ሳይቀር ትምህርቱም ሳይቀር ሶስቱም ሚዛናቸውን ጠብቀው መሄድ የሚያስችል መሆኑ ሲገባው፣ ነገር ግን አሁን በተግባር እያየን ያለ ነው የኮሰመነ ነው። እንትኑ እየወረደ ነው አገልግሎቱ የዚህ እንትኑ እንትን እያለ ትምህርቱም ቆንጆ ነው በነገር ላይ መሰረቱ ቆንጆ ነው። ግን አንድ አባል ደግሞ ከ3 ዓመት በላይ የማይቆይ ከሆነ የተቀመጠውን ካሪኩለም ሳይጨርስ ነው የሚሄደው ማለት ነው። በጣም ጥሩ። እንግዲህ የመንፈሳዊ ስነ ጥበባትን ግልጋሎት በተመለከተ እኔ አንድ ነገር ማንሳት ፈልጋለሁ። አሁን እንደምታውቀው በድሬዳዋ ላይ ከዚህ በፊትም እንደምናውቀው ቀደምት የነበሩት 5-6 አድባራት አንደኛ በየአመቱ መንፈሳዊ ቲያትሮች የሚሰሩበት ነበር። በየአመቱ ገብርኤል ይሰራል፣ መድኃኒዓለም ይሰራሉ፣ ጊዮርጊስ፣ ማርያም፣ ኡራኤል በደንብ አድርገው በጣም በአንዳንድ ጊዜ ፉክክር ሁሉ ያለበት ይመስላል። ቢያንስ በአመት አንድ ቀን ትልቅ የሆነ መንፈሳዊ ቲያትር እዛ የድሮ ምክር ቤት አዳራሽ የሚታየው በጣም ትልቅ ስራ የሚሰራበት ነውና አሁን እሱን ካጣን በጣም ላስት 10 years ይሄን ነገር አይቼ ሆኖ ምናልባት በጊዜ ጥረት ካላየው በስተቀር አለቀ የለም እሱ ነገር ብዙም አላየንበትም። እንዲህ አይነት ነገሮች አንዱ ያለው ችግር ይሄ ነው። ቤተክርስቲያን በዛም በዚህ ማስተማር ስለሚገባት ለምሳሌ ክብራትና ክብሯን እዚህ ጋር የምታዩቸው እነዚህ 2 መጽሐፍቶች ከየትም የተገኘው አይደለም። ይሄኛው መጽሐፍ በጣም ብዙ ይሰኛል እግዚአብሔር እርቶኝ የጻፍኩት ነው። ይሄ ደግሞ የመሆን ሚዛን የሚለው በፍትሐ ብሔር ጉዳዮች ላይ የሚያጠነጥን የወንድሜ የጠበቃና የሕግ አማካሪ አንተነህ በላይ መጽሐፍ ነው። ይሄኛው በአንድ አመት ቅድድሞሽ የወጡ መጽሐፍቶች ናቸው። እነዚህን እንግዲህ መጽሐፍ ከዚህ በፊት ጽፎ ለማያውቅ ሰው ማንበብ ብቻ ለነበረን ሰዎች ትልቅ ከባድ ስራ ነው። ግን ቤተክርስቲያን ላይ በነበረን አገልግሎት በስነ ጥበብ፣ በኪነ ጥበብ፣ በግጥም በምናምን የምንጽፋቸው ነገሮች እግዚአብሔር አበርትቶን ጸጋውን መንፈስ ቅዱስን ሰጥቶን በርትተን ማንም ሰው ሳያግዘን በእግዚአብሔር ፈቃድና በእግዚአብሔር ቸርነት እንደዚህ መጽሐፎች ጽፈናል። ይሄ አንዱ በሰንበት ትምህርት ቤት ያሳለፍናቸው የመጽሐፍ ልምዶች ለመግበ ስጋም ለመግበ ነፍስም የሚሆን ስራዎች ላይ እንድንሳተፍ ከቤተክርስቲያን ውጪ ለሌላው ማህበረሰብ የሚጠቅም እሴት የሚጨምር ነገር ለስራ ያመለክታል እና አሁን ያለው በሁሉም አጥባጭ ማለት ይቻላል እንዲህ አይነት ነገሮች መንፈሳዊ ምድባት የሉ
በጣም አልፎ አልፎ የኪነ ጥበብ ምሽቶች ይቀርባሉ። ስለዚህ አሁን ይሄ መመለስ አለበት ብዬ አስባለሁ። እዚህ ላይ ወደኋላ መቅረታችን ላይ እንደው የመጣው ተጽዕኖ እንዴት ትገልጸዋለህ? በደንብ ነው ተጽዕኖ የመጣው። ምዕመናንም እኮ እያሸሸብን ነው። አሁን ይሄ ለምሳሌ ከ10 ዓመት በፊት ምናምን በምትለው ጊዜ ላይ የዓመታዊ የንግስ በዓሎቻችን ማታ 2 ሰዓት ጀምረን በስንት ሰዓት ያልቃል? ጠዋት ሲነጋ ነው እኮ የሚያልቀው። ለምንድን ነው ጠዋት ሲነጋ የሚያልቀው? 3 ወጣቶች ሰንበት ቤት 3 ምድብ አለን። አናንያ፣ አዛርያ፣ ሚሳኤል። እንዲሁም የህፃናት ደግሞ እዝራ፣ ያሬድ እና ማን ነው ዳዊት ይባላል። 3 መንፈሳዊ ምድብ አለ። 3 መንፈሳዊ ምድቦች የፍቅር ብለው አንድ አላቸው ድራማ። የሰለስቱ ይባላል። የኛ ደግሞ የሰለስቱ 2 ድራማ፣ 6 ጭውውት፣ ሌላ ምንድን ነው መነባነብ፣ ግጥም፣ መዝሙር፣ በግጥም የታጀበ ዝማሬ፣ በቃል የተያዙ ግጥሞች፣ ታሪኮች ምናምን በጣም እነዚህ ስታቀር ምዕመናኑ እቤቱ አያድርም። ማህሌት የሚገባው ሰው ማህሌት ይገባል። እዚህ ውጭ ያለነው ደግሞ ውጭ ያለው ደግሞ እንዳለ በዚህ ደግሞ እኛም ትምህርት እየሰጠ ጠዋት የምናድርበት ጊዜ ነበረ። ስማቸው ላቋርጥና እኮ በጣም የሚገርም ጊዜ እኮ ነው ያችን በአንድ በ2 ወር ውስጥ ተጽፎ በቃ በደንብ ተተው። ደግሞ በዚህ ላይ ትወናው በጣም ፕሮፌሽናል የሆነ መጽሐፍ ቅዱሳዊ ትምህርቶች በጣም ያየሉበት ሰው እጁ እንዲህ ብሎ ቁጭ ካለ ሳይነሳ ከዛ ተጨረስ ነው ወይኔ ምን ያብሎ እስኪነሳ ድረስ ሳይሌን ትራስ ይዞ የመጣ ሰው አለ፣ ግን ሳይተኛበት ነው ወደ ቤት ይዞ በቃ ያንን አገልግሎት እውነቴን ነው የምልህ። ይሄ ነገር በጣም አስፈላጊ ነገር ነው፣ መመለስ አለበት። ወንጌል በተለያየ መንገድ መቅረብ ይችላል። አንዱ ለምዕመናን ቅርብ የሚሆነው ለሕፃናቱ ለወጣቱ ቅርብ የሚሆነው በኪነ ጥበብ የተዋዛ ሲሆን ነው። እዚህ ጋር አንድ ሰው ማመስገን ያለብን ይመስለኛል። ኪነ በተመለከተ በእኛ ደብር በእኛ ሰንበት ትምህርት ቤት ላይ በተሰሩ መንፈሳዊ ታላላቅ ቲያትሮች ላይ ወንድማችን ለማንን የታየች ይልማ ወንድም ለማን ይልማን በጣም ማመስገን እንፈልጋለን። ከተማችን ላይ በተሰራው የዝብ ማር በተሰኘው ቲያትር ላይ በጣም በዛን ጊዜ ዛሬ 15 ዓመት ነው ያልፋል ምን ያረቀ ምናልባት ከ15 ዓመት በላይ ነው እኛ ራሱ እንግዲህ ካቀሰበውና በዛን ጊዜ በጣም ፕሮፌሽናል የሆነ የዳይሬክቲንግ፣ የላይት፣ የኮስቹም፣ የሜካፕ አጠቃላይ ነገሮች ሲያዘጋጅበት የነበረው መንገድ በዛ አጋጣሚ ለኔ በጣም እናመሰግናለን። አሁን መተህ ልምድን ብታካፍልልን ለእኛም ለወንድሞቻችንም ሼር ብታደርጋቸው በጣም አድርገን ሌሎችም አሉ በዚህ ላይ በጣም የሚሰሩ እነ ማቴዎስ ብርሃኑ፣ እነ ማህደር ተፈራ በትወና ውስጥ እነ ስንታየው ዘለቀ በመተወን ደረጃ እንደዚሁ ከፈለግን ማስለቀስ ከፈለጉ ማሳቅ የሚችሉ ወንድሞቻችን ነበሩና እያሳቁ የሚያስተምሩ እያለቀሱ የሚያስተምሩ ባለጸጋ የነበሩበት ጊዜ ነበር። በነገር ላይ ዝም በማለት ድሬዳዋ ላይ የታወቀ ነው። ሀረርም ተሰርቷል። ሌላም ሀገር ሄዶ የተሰራ ይመስለኛል። ጂጂጋ ላይም እንደዚህ ምስራቅ ኢትዮጵያ ላይ ብዙ ቦታ ይዞር ይመስለኛል። ያው እናንተ ባንሄድም ግን ምን ነበር ስራ ድርሻችን? የዛን ጊዜ እናንተና ሌሎች ወንድሞቻችንም እንግዲህ የነበረው ስራችን ምንድነው? ትልቁ ስራችን መጋረጃ መያዝ ነው። የታየው ቲያትሩ እዛ ምክር ቤት አዳራሽ ነው። ወፍራም መጋረጃ ነው። ያንን ይዘን መቆተስ ያቀተን አብረን ባየር ላይ ይዞ ከሄዳል የሄድንበት ጊዜ ነበርና በጣም ትልቅ ነገር ነው። እኛም ከዛ በኋላ ቆሰራን 3 ድራማዎችን አንድ ጊዜ ጻፍኩት ድራማ የሰው ሚኒስትር ድራማ እንደውም እኛን ነበር ነው ታሳውሳለህ? እኛ በሌለን በሰርተውታል። ሄደን የሰማዕታት እንደውም የሚያሳይ አንድ ቲያትር እንደዚሁ ሰርተዋል። በሂደት ያ ነገር ቢመለስ ብለን እናስባለን። አሁን ያላችሁ ሰንበት ተማሪዎች በዚህ ላይ በደንብ ነጥብ ነው ያለን። አሁን እነዚህ መጽሐፎች የተጻፉበት ምክንያት ለምሳሌ እኔ እናንተ ሰንበት ቤት ላይ ድራማዎችን በብዛት እንጽፍ ነበር። ለመንፈሳዊ ምድባት እንደ በወር 4-5 እንጽፍ ነበር። 4-5 እንግዲህ ባገለገልበት እድሜ ሲባዛ ምን ያህል እንደሆነ ቁጥሩን አንተ ታውቀዋለህ። እንዲሁም ደግሞ እኮ ውጪ የምንወዳደር ነበር። ብዙ ብር በልተናል። ውጪ እያሸነፍን ሽልማቶችን መሆን አግኝተናል። ውጪ በኤችአይቪ ኤድስ ቀን በሚከበርበት ጊዜ የተለያዩ ስነ ጽሁፎች በተለያየ እንትን ቀን በሚከበሩበት ስነ ጽሁፍ ድሮ ይዘጋጅ ነበርና በሚገርም ደረጃ ስማቸው በዛን ጊዜ ለምሳሌ ዲያቆን ቴዎድሮስ ጭውቶች ድራማዎችን ይጽፋል። ስፔሻላይዝ ያደረገበት ደግሞ ግጥም በጣም ኃይለኛ ነው። ቅድም ነው ስትል ትዝ ያለኝ ብዙ ጊዜ እንደውም እሱ አሸንፏል ውድድር ላይ ትዝ ይላል። እንደውም ጋብዞናል አይደል? ትልቅ እንትን ነበር ቴዲዬ። አሁንም ይጽፋል። አሁንም ግልጋሎትን በጣም እንፈልጋለን። ዲያቆን ቴዎድሮስ ግጥሞቹ በጣም የሚመስጡ ናቸው። በነገር ላይ ያንተም ኤፍኤም ድሬ ላይ የቀረበ ድራማ ነበር። አንድ ቲያትር የድራማ ነበር የረጅም ዓመት ተጀምሮ በመሀል ላይ እንጂ እንግዲህ ይህን ሁሉ ነገር ወንድሞቻችን ከቤተክርስቲያን ውጪ ባለው ኢንቫይሮንመንት ላይ ፓርቲሲፔሽን የነበራቸው
እዚህ ቦታ ላይ ቤተክርስቲያን እጃችንን ይዛ ፊደል አስተምራ ስነ ጥበቡን አስነግራ መድረክ አዘጋጅታ ያለንን ጸጋ እንድናወጣ ስላደረገችን ነው። አሁንም ይሄ ነገር መቀጠል አለበት። በነገር ላይ ድሬዳዋ ላይ ይሄ ተቋም ልክ እንደ አዲስ አበባ ነገር ቢመቻች እኮ አሁን የምንጠቅሳቸው ሰዎች የትነት ደርሰው ለድሬዳዋ ኪነ ጥበብ እንትን አሁን ወጣው አይደል? አሁንም እኮ ታሪክ አስተራይ ብታይ ከኛ እንግዲህ ብዙ የሚጠቀሱ አሉ። ከየደብሩ አናውቃቸውም እንጂ ታሪኬን በዚህ አጋጣሚ እናመሰግናለን። ብሔራዊ ቲያትር ስለሚሰራው ብሔራዊ ቲያትር ላይ የተለያዩ ውጭ ሀገርም ሄደህ ትሰራለች። ብዙዎቹ እነ ምህረት ኤልያስ አሁን በጣም ጥሩ የሜካፕ ባለሙያ ሆናለች። አሁን በጊዜ መርዘም ምክንያት መረጃዎቻችንን አላደራጀንም እንጂ ከየደብሩ ከየሰንበት ትምህርት ቤቱ አሁን ግን ይቆረጣል። አሁን ይቆረጣል። ያለፈው 10 ዓመት ይሄ ነገር ባለመኖሩ ምክንያት እንኳን ለቤተክርስቲያን ብቻ አይደለም ለውጭ መድረክ የሚበቁ ብቁ ሰዎችን እናጣለና ይሄ በጣም መተኮር ያለበት ነገር ነው። በቂ ጊዜ በቂ ትኩረት ያለበት ይሰማል። ዜና ራሱ እኮ በሰንበት ቤት ላይ እናቀርብ ነበርና ይቀርባል። ሰንበት ቤት ላይ ዜና የሚያነቡ እኮ ጋዜጠኛውን ልጆች እኮ አሉ። ከሌ የምንላቸው ጋዜጠኞች ሁሉ አሉ እኮ እና እነዚህ ሁሉ ነው እያጣን ያለ ነው እያሳጣን ያለው። እነዚህ ዙር መታሰብ አለበት ማለት አሁን ሙሉ ረግቧል ባንልም ግን እንዲሆነች ብልጭ ድርግም ምትል አለችም የለችም እንዳትጣጣላንጨል እንትን ነው ሲሪየስ ነው። ይሄ በጣም ችግር ውስጥ ነው ያለው። መታሰብ አለበት። ጥበብ ስራዎች የሚታዩበት መድረኮች በጣም ጠባቦች ናቸው፣ ውስን ናቸው፣ በጥቂት ሰዎች ስር ነው ያለው። ስለዚህ ሁሉም አገልጋይ ይህንን ህይወት ባለው ጸጋ መሰረት መጀመር አለበት። ሰንበት ትምህርት ቤትን የምትመሩ የምታስተዳድሩ አባቶቻችንም የዚህ ጉዳይ ላይ ትኩረት ቢሰጥበት በዚህ አጋጣሚ ለማሳሰብ እንፈልጋለን። ሌላኛው ክፍላችን ነው፣ ሌላኛው መልካችን ነው። በስነ ጥበብ በዜማው በሚመጡ ሰዎች ለቤተክርስቲያንም እንደ ሀገርም ትልቅ እሴት የሚጨምሩ እንደሆኑ መታሰብ እና መታወቅ ይገባል ለማለት እንፈልጋለን። ወደ ሌላ ጉዳይ ልሰልክ ውሰድ። በጣም አመሰግናለሁ። እንግዲህ አጠቃላይ እንግዲህ ሰንበት ትምህርት ቤት ለአገልግሎት ሜን ጌታችን ነው፣ መግቢያችን ነው። ስንጨርስም እንድናገለግል የምንወጣበት ነውና በቀጣይ ዓመታት እንደው ሰንበት ትምህርት ቤት በምን ጉዳዮች ላይ ትኩረት ማድረግ አለበት ብለህ ታስባለህ? ዋና የፎከስ ኤሪያችን ምን መሆን መቻል አለባቸው? ትምህርቱ እንዳለ ነው። አሁን ከመጪው ከዘመኑ ከመዋጀት ጋር በተያያዘ ምን ጉዳዮቻችን ላይ ብናተኩር ቅድም ያልከውን ችግሮች የአባላት ቆይታን፣ የትምህርትን ጥራት ከብቃት ጋር እንደዚሁም ሌሎች ግላዎች ከመጨመር አንጻር፣ ከመከባበር አንጻር ለቤተ ክርስቲያን ምትክ የማይገኝለት አባል ከማፍራት አንጻር ምን አይነት ሚና ሊወጣ ይገባል ሰንበት ትምህርት ቤት? እንግዲህ ሰንበት ትምህርት ቤት ምን መሆን አለበት ወደፊቱን ብለን በምናስብበት ሰዓት ደቤ የወደፊቱን ለማሰብ እስቲ አንድ ምሳሌ ከኋላ ልንገርህ። ለምሳሌ መላከ ሕይወት ቀሲስ አፈወርቅ እሳቸውን የሰንበት ቤቱ ጸሐፊ ነበሩ። እኛ ደብር ላይ ማለት ነው። ጸሐፊ መዝሙር ክፍል ሆኖ ብዙ አሰልጥነውናል። ብዙም እንትን የሰንበት ቤቱ ፍሬ ናቸው እሳቸው ማለት የሳባ ደብረ ኃይል ቅዱስ ገብርኤል ፍሬ ናቸው። ብዙ አሉ አይደል? መላከ መንክራት ድርሻ እያለ የመሳሰሉት ሙሉቀን መምህር ሙሉቀን ከላይ ብለን አሁን ያልተና ብዙ ሰዎች አሉ። አሁን ሰንበት ትምህርት ቤቱ እነዚህ አይነት ሰዎችን የማፍራት ሂደቱ መቀጠል አለበት። በቀጣይ አሁን ቤተክርስቲያን ይሄ ሰንበት ቤት ማለት የከተማ አብነት ትምህርት ቤት ነው። የከተማ አብነት ትምህርት ቤት ነው ሰንበት ቤት ማለት። ሰንበት ትምህርት ቤትን የሚዳከም ከሆነ ኢንዳይሬክትሊ ቤተክርስቲያኒቷ ነገ የሚረከባት አገልጋዮችን የማጣት ሁኔታ ውስጥ ትመጣለች እና ሰንበት ቤት ላይ ትኩረት ባደረገን ቁጥር ቤተክርስቲያኒቷን የነገ ማሻገሪያ የሚያሻግሯትን ልጆች እያገኘች ስለሆነ የሰንበት ቤቱ መታሰብ መቻል አለበት። ሌላው አሁን የቴክኖሎጂ ዘመን ነው። በነገር ላይ ልክ ነው። መጽሐፍ ቅዱስ ዘመኑን ዋጁ ይልናል። እኔ እናንተ በተማርንበት የትምህርት መንገድ አሁን ወጣቶችን በዛ መንገድ እናስተምራቸው ብንል ግጭት ነው የሚሆንብን። ማለት የማይሆን ነገር ነው። ለምሳሌ እኔ እናንተ ሳምንት ሙሉ እዛ ነበርን ቤተክርስቲያን። በእኛ ጊዜ የነበሩ ሰዎች ሳምንት ሙሉ እዛው ነበርን፣ ጊዜም ነበረን። አሁን ግን ጊዜ የለም። አሁን 2 ቀን 3 ቀን ራሱን አብትነው በጣም ከባድ ነው እና እነዚህ ዘመናዊ ሶሻል ሚዲያዎችን እየተጠቀመን ወጣቶቹን ማስተማር መቻል አለብን፣ ተደራሽ ማድረግ መቻል አለብን እንጂ ሁሉንም ሰንበት ቤት ላይ ነው ብቻ ሳይሆን በሁለቱም በአካልም በሚዲያው ተደራሽ እየተኮነ እንደውም አሁን በየሰንበት ቤቱ እኮ ሚዲያ ክፍል አለ። ሚዲያ ክፍል እኮ አንዱ ስራው መሆን አለበት ይሄ ነው። ለምሳሌ በ3 ክሬዲት አወር ያለው ትምህርት ካለ አንዱን ክሬዲት አወር ቤታቸው ሆነው መማር ይችላሉ። የግዴታ እዚህ መምጣት የለባቸውም። ከዛ ሲመጡ እዚህ ማጠቃለያ ትምህርት ሊሰጣቸው የሚቻልበት ሁኔታ አለ። ሌላው ይሄ የምንሰጠው ትምህርት ማስተማር ብቻ ሳይሆን ተምረው የሚሄዱ ወጣቶችን ብቻ ሳይሆን ተምረው የሚያስተምሩ መሆን መቻል አለባቸው። አሁን ደንቤ ብዙ ጊዜ ሰንበት ትምህርት ቤት አንጋፋ ነው። 60 ምናምን ዓመት የሆነዋል ሰንበት ትምህርት ቤት ከተመሰረተ እንደ ኢትዮጵያ በቃለ ዓዋዲ ማለት ነው። ከ60 ዓመት በላይ የሆነዋል ብዬ አስባለሁ።
ነገር ግን ሰንበት ተማሪዎች አሁን ድረስ ትናንትና ከተፈጠሩ ማህበራት ጋር መመር የሚያመጡት አንደኛ በራስ ያለመተማመን አለ። አሁን ማህበራት ጋር እኮ በቅርብ ነው የተቋቋሙት፣ የተወሰነ ትምህርት ነው የወሰዱት። ሰንበት ተማሪዎች ግን በጣም በቃ ረጅም ዓመት የተማሩ ሰንበት ተማሪዎች አሉ። ከማህበራት ከሚያስተምሩት በተሻለ መልኩ የሚያስተምሩ አሉ። ግን ስናስተምራቸው ተማሩ ብቻ እንዲማሩ ብቻ ስላስተማርናቸው ወጥተው የማስተማር ጸጋቸውን ስላዳበርንላቸው የመምህራን እጥረት ስላለብን የመምህራን እጥረትን በሚቀርፍ መልኩ መማር መቻል አለበት። አሁን ያለውንም ደግሞ ድራማና ዝማሬውንም ሚዛን የቀድሞ ሰንበት ትምህርት ቤትና አዲሱ ካሪኩለም የተቀረጸለት ሰንበት ትምህርት ቤት መሆን ያለበት ሚዛኑን መጠበቅ ነው። አሁን ማድረግ ያለብን ሚዛኑን መጠበቅ ስንል ማለታችን ነው። ትምህርት መሰጠት አለበት። ስነ ጥበብ ወይም ደግሞ ኪነ ጥበብ ክፍሉ በእንደዚሁ ሚዛኑን ጠብቆ መስራት አለበት። ዝማሬውም በእንደዚሁ መሰራት አለበት። አሁን ትምህርት ብቻ ካልን የሚጎዳ ነገር አለ። ቅድም እንደተናገርኩት ድራማ ካልን ትምህርት ይጎዳል። ዝማሬ ካልን ድራማ ሚዛኑን ጠብቆ ማለት ሚዛኑን ጠብቆ ስንል እኩል ይሁን እያለን አይደለንም። ሚዛኑን ጠብቆ ሁሉም አገልግሎቶች መሰጠት አለባቸው የሚለውን ነገር ነው ማንሳት የምፈልገው። ይሄ ከሆነ አሁን ያለው የአዲሱ የትምህርት ስርዓተ ትምህርት በጣም ጠንክሮ ብዙ ወጣቶችን ሊያፈራልን ይችላል ብዬ አስባለሁ። ደንቤ በጣም ጥሩ። ክቡራትና ክቡራን እንግዲህ እስካሁን ድረስ ስንወያይበት የነበረው አጠቃላይ በሰንበት ትምህርት ቤት ዙሪያ ያለውን ጉዳይ ነው። እንግዲህ አገልግሎት ህይወት ነው። ህይወት ደግሞ ትዝታ የለውም። በየዘመናችን እግዚአብሔር ልናገለግል ይገባል። መልካም ጊዜ ይሁንላችሁ። በቀጣይ ጊዜ እንገናኛለን። ሰላም ዋሉ።